የአክብሮት ሰላምታችን በያላችሁበት የዓለም ጥግ ድረስ እንደምናላችሁ የተከበራችሁ አድማጮቻችን፣ በተለያዩ ሰበር መረጃዎች መተናል። እስከ ፍጻሜ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በማስታወቅ እንጀምራለን። በዛሬው ዕለት በተሰማው ሰበር መረጃ በስጋት ሲጠበቅ የነበረው ጦርነት በከፍተኛ ሁኔታ ተጀምሯል። በትግራይ ኃይሎችና በኢፌሪ መከላከያ ሰራዊት መካከል ከባድ የሆነ የተኩስ ልውውጥም እየተደረገ ይገኛል። ከዚህ ቀደም በከፍተኛ ሁኔታ ውጊያ ሲደረግ በነበረባቸው አካባቢዎች እንዲሁም በምዕራብ የትግራይ አካባቢዎች በከፍተኛ ሁኔታ እየተደረገ ባለው ጦርነት ባልተጠበቀ ሁኔታ በመከላከያ ሰራዊቱ በተወሰደ እርምጃ የትግራይ ከፍተኛ አመራር የሆነ አንድ ከፍተኛ አመራር እርምጃ ተወስዶበት ህይወቱ ማለፉ ታውቋል። ከዚህ ጉዳይ ጋር በተያያዘ የመከላከያ ከፍተኛ የጦር አዛዦች እንዲሁም የመንግስት ኃይሎችም መግለጫን ሰጥቷል። የተገደለው የትግራይ ከፍተኛ አመራር ማን ነው? እንዲሁም በወቅቱ በቦታው ያሉ ሁኔታዎች ምን ይመስላሉ? ዝርዝር መረጃውን በዚህ ቪዲዮ የምታደምጡት ይሆናል። ጦርነት ተከፍቶብናል ሲል ህወሓት ከፍተኛ በሆነ ሁኔታ ድምጽ ሁኑን በማለት ለዓለም አቀፉ ማህበረሰብ እንዲሁም ለኢትዮጵያ ህዝብ መግለጫን ሰጥቷል። የትግራይ ኃይሎች የሰጡት መግለጫ እንዲሁም ወቅታዊ የጦርነት ሁኔታዎችንም በዚህ ቪዲዮ አካተነዋል። ሙሉ መረጃ የምናደርሳችሁ ይሆናል። ሁላችሁም ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እየጠየቅን እንዲሁም ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግና የደወል ምልክቷ በመጫን ኦል የምትሏን በማብራት ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ እናልፋለን። የተከበራችሁ አድማጮቻችን፣ ወደ ተገደለው የህወሓት አመራር መረጃ ከማለፋችን በፊት ወቅታዊ የጦርነት ሁኔታዎችን እናስደምጣችሁ። በስጋት ሲጠበቅ የነበረው ጦርነት መጀመሩ ታውቋል። ከዚህ ቀደም ከሸኔ ቡድን ጋር በአሸባሪነት በህዝብ ተወካዮች ምክር ቤት ተፈርጆ የነበረው የህወሓት ቡድን አሁንም ዳግመኛ በሰሜኑ የሀገራችን ክፍል በከፍተኛ ሁኔታ ጦርነት መጀመሩ ታውቋል። በዚህም ጦርነት ተከፍቶብኛል ሲል ህወሓት በሰጠው አጭር መግለጫ የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሄድ የከረመው ይህ የህወሓት ቡድን በምዕራብ ትግራይ ተኩስ ተከፍቶብናል ብሏል። ሙሉ መግለጫው ትርጉምም የሚከተለውን ይመስላል። በአጭሩ ይቀርባል። የፌዴራል መንግስቱ የትግራይ ህዝብን ለማጥፋት ሲያካሄድ የቆየውን ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎቹ ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በምዕራብ ትግራይ ዞን በሸረሪ አቅጣጫ በግልጽ ጦርነት ጀምሯል ይላል የህወሓት መግለጫ። የፕሪቶሪያውን ስምምነት ከተፈረመ በኋላ እንኳን የትግራይ ህዝብን ለማንበርከክና ለመበተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችና ወታደራዊ ዝግጅቶችን በማድረግ ሲቆይ የነበረው ድጋሚ ትግራይን ለመውረር እና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል በማለት ይቀጥላል የህወሓት መግለጫ። ስለሆነም ይላል መግለጫው፣ በሀገር ውስጥና በውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ በብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት በሙሉ ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሐዊ ትግል ለብሔራዊ ጥፋት ፈጽሞ አንንበረከክም ብላችሁ ዛሬም እንደ ትላንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ እያቀረብን የተጀመረውን ድጋሚ ወረራና ጥፋት የሚመለከቱ ሁኔታዎች እድገት በየጊዜው በሚመለከታቸው አካላት አስፈላጊ ማብራሪያና መግለጫ የሚሰጥበት መሆኑን እናሳውቃለን ብሏል የህወሓት መግለጫ። ታዲያ በምዕራብ ትግራይ አዲስ ግጭት መቀስቀሱን የትግራይ ባለስልጣናት ከገለጹ በኋላ በቦታው የሚገኙ የመረጃ ምንጮቻችን በከፍተኛ ሁኔታ እየተደረገ የሚገኘውን የተኩስ ልውውጥ በተመለከተ የሚከተለውን መረጃ አድርሰውናል። ይህ የውጊያ የተከሰተው በተለይም ደግሞ በኢትዮ ሱዳን ድንበር አካባቢ ሲሆን መጠነ ሰፊ የሆነ የተኩስ ልውውጦች በቦታው እየተሰሙ ይገኛሉ። ከፍተኛ የሆነ ጉዳትም በሁለቱም ኃይሎች መካከል እያስተናገዱ እንደሚገኝ መረጃዎች ወጥተዋል። ውጊያው ከማለዳው 12 ሰዓት ጀምሮ የተቀሰቀሰ ሲሆን ከበረሃትና ከሽረሪና የከባድ መሳሪያ ድምፅ በስፋት እየተሰማ እንደሚገኝ ምንጮች አረጋግጧል። በዚህ መሃል ነው በከፍተኛ ሁኔታ ጉዳት የደረሰባቸው የህወሓት ከፍተኛ አመራሮች። ወደዚህ ጉዳይ ከማለፋችን በፊት በተለይም ደግሞ የህወሓት ቡድን በሽብርተኝነት ከተፈረጀ በኋላ ከፍተኛ የሆኑ የጦርነት እንቅስቃሴዎችና የጦርነት ነጋሪቶችን ሲጎስም እንደነበረ የሚታወቅ ነው። በተለይም ደግሞ ትህነግና ሸኔን በአፍሪካ ደረጃ አሸባሪ አድርጎ ለማስፈረጅ እየተሰራ እንደሆነ ከተሰማበት ጊዜ ጀምሮ የህወሓት ኃይሎች
ኃይሎች ከኤርትራ እንዲሁም ከግብጽ የተለያዩ የትጥቅ እገዛዎችን በማግኘት ዳግመኛ ወደ ጦርነት ሊገቡ እንደነበረ በስፋት መረጃዎች ሲወጡ ነበር። በተለይም ደግሞ ድልድይ በማፍረስ መሰረተ ልማቶችን በማውደምና ከየቦታው በተለቃቀሙ ወንበዴዎች መሪነት ኢትዮጵያን በነጻ አውጪ ስም በግፍ ሲገዛ የነበረው ትህነግ በአፍሪካ በትክክለኛ መጠሪያ ስሙ ሊጠራ ዝግጅት ላይ መሆኑ ተሰምቷል። ይህም በአሸባሪነት ማለት ነው። ከዚህ ቀደም በህዝብ ተወካዮች ምክር ቤት ሸኔና የህወሓት ቡድን በአሸባሪነት ተፈርጆ እንደነበር የሚታወቅ ሲሆን ከዛም ከፕሪቶሪያው ስምምነት በኋላ የሰላም ስምምነት ተደርጎ የሽብርተኝነት እገዳው ተነስቶለት እንደነበር የሚታወቅ ነው። የቅርብ ጊዜ ትውስታችንም ነው። ታዲያ ራሱን የትግራይ ህዝብ ነጻ አውጪ ግንባር ህወሓት ወይም ትህነግ በማለት የሚጠራውና በኢትዮጵያ እጅግ አስከፊ የሚባልና ትውልድን ያወደመ ርዕዮትን በመከተል አገር ያፈረሰው የወንበዴዎች ጥርቅም እስካሁን በዓለም አቀፍ አሸባሪዎች የመረጃ ቋት በአሸባሪነት ተመዝግቦ የሚገኝ ድርጅት መሆኑ የሚታወቅ ነው። አባላቱና ደጋፊዎቹን በዚህ ሁኔታ የሚታዩ መሆናቸውን ብዙዎች የተስማሙበት እንደሆነ ግልጽ ነው። ታዲያ ይህን ታሳቢ በማድረግ በዓለም አቀፍ ደረጃ እስካሁን ድረስ በአሸባሪነት ስሙ ተተክሎ የሚገኘው የትግራይ ህዝብ ነጻነት አውጪ ግንባር ወይም ትህነግ በኢጋድ ቀጥሎም በአፍሪካ ህብረት በአሸባሪነት ሊፈረጅ እንደሆነ ተሰምቷል ሲል የመረጃ ምንጮቻችን አድርሰውናል። አፍሪካ ህብረት ለምስራቅ አፍሪካ መልእክተኛ አድርገው ሾማቸው የቀድሞ የናይጄሪያ ፕሬዝዳንት ሪፖርት ማቅረባቸውም ተሰምቷል። ለጉዳዩ ቅርብ የሆኑ የአዲስ አበባ የመረጃ ምንጮቻችን እንዳስታወቁት ከሆነ ትህነግ ወደ ሰላም መድረክ እንዲመጣ የቀረበለትን የትጥቅ ፍታ ጥያቄ እንደማይቀበል ባስታወቀ ማግስት የአፋር ክልልን ዳግም መውረሩን ነገሮች እንዳባባሱበት አድርጓል። ከዚህ በተጨማሪ አሸባሪው የህወሓት ቡድን መሪ ደብረጽዮን ገብረ ሚካኤል የትግራይ ሰራዊት ጉዳይ ለድርድር የማይቀርብ ጉዳይ ነው ማለቱን አፈቀላጤዎቹ መረጃን አውጥተው ነበረ። ትህነግን አሸባሪ የማስባሉ መረጃ ምንጭ እንዳሉት ቀደም ሲል በአማራ ክልል ዓለም አቀፍ ተቋማት ሳይቀሩ በመሰከሩበት ደረጃ በሽብርተኝነት ሊያስፈርጁ የሚችሉበትን ተግባር መፈጸሙን በማስረጃ ተያይዟል። ከዚህም በተጨማሪ ሸኔ በይፋ ከትህነግ ጋር መስራቱን ካወጀበት ከዚያም በፊት ሰላማዊ ዜጎችን በማሸበር በመግደል በሰላም እንዳይኖሩ በማፈናቀል በመዝረፍ በማፈንና በመሰወር ሁለቱ ተናበው እንደሚሰሩ መረጃ ቀርቦ ምስክሮችም ቃላቸው ሰጥተዋል። ቀደም ሲል ጀምሮ የትህነግ ለምስራቅ አፍሪካ ስጋት እንደሆነ ሲጠቆም ይሰሙ የነበሩ ሀገራት አሁን ላይ በኢጋድ ደረጃ ትህነግን በአሸባሪነት እንዲፈረጅ ከስምምነት መድረሳቸው ተገልጿል። የዜናው ባለቤቶች እንዳሉትም የሚጠበቀው የኦቦሳንጆ ሪፖርት ግምገማ ብቻ ነው። ትህነግና አጋሩ ሸኔ በኢጋድ አሸባሪ ተብለው ከተፈረጁ በኋላ የአፍሪካ ህብረት በቀጣይ ውሳኔውን ከፍ አድርጎ በአፍሪካ ደረጃ ያጸድቋል የሚል እምነት አለ። ትህነግ ሻቢያን በመጀመሪያ በኢጋድ ቀጥሎ በአፍሪካ ህብረት አሸባሪ አድርጎ ማስፈረጁና በተባበሩት መንግስታት ማዕቀብ እንዲጣልበት ከዓለም ተገሎ እንዲቀር ማድረጉ ይታወቃል። ከረጅም ጊዜ በኋላ ሻቢያ አሸባሪ ስለመሆኑና ከአሸባሪ ጋር ግንኙነት ያለው ድርጅት ስለመሆኑ ማስረጃ እንደሌለ ተጠቅሶ ቅፍደዳው እንደተነሳለት ይታወቃል። ጅቡቲ አሁን ባለው የትህነግ እንቅስቃሴ ስጋት ላይ ወደቀችና ኃይሏን በተጠንቀቅ ያቆመች ሀገር መሆኗን የሚያነሱት ኬንያ ሸኔንና በድንበር አካባቢ የሚንቀሳቀሱ አሸባሪ ድርጅቶችን ለመዋጋት ከኢትዮጵያ ጋር መስማማቷ ከዚሁ እንቅስቃሴ ጋር በማያያዝ ይጠቀሳሉ። ከመከላከያ ኤታማዦር ሹም ሱዳን በዝግ መክረው መመለሳቸውና ከሱዳን ሉዓላዊ ምክር ቤት ምክትል ሰብሳቢና ፈጥኖ ደራሽ ኃይል አዛዥ ጋር በተደረገው ሚስጥራዊ ስምምነት በትህነግ ላይ ያነጣጠረ ጉዳይ ስለመኖሩ ማረጋገጫ መሆኑን በርካቶች በደፈናው አስተያየት ሲሰጡበት ነበረ። የህዝብ እንደራሴዎች ምክር ቤት ህዝባዊ ወያኔ ሓርነት ትግራይ ህወሓትና ሸኔን በሽብርተኝነት ፈርጆ ነበረ። ቡድኖቹን በሽብርተኝነት ለመፈረጅ የቀረበውን የውሳኔ ሀሳብ ምክር ቤቱ በአንድ ድምፅ ታቅቦና በ312 የድጋፍ ድምፅ ማጽደቁ አይዘነጋም። ምክር ቤቱ የተጠቀሱት ቡድኖች በንጹሐን ዜጎች ላይ ጭምር ሲፈጸሙ የቆዩትን አሁንም እየተፈጸሙ ያሉትን ድርጊት በሽብርተኝነት ወንጀል መሆኑን የውሳኔ ሀሳቡ ያስረዳል። ውሳኔው በምክር ቤቱ ከመጽደቁ በፊት ሽብርተኛ አይደለሁም ብሎ ማስረጃ ይዞ የሚቀርብ አካል ካለ በሚል ምክር ቤቱ ጥሪ ቢያደርግም በጊዜ ገደቡ ማስረጃ ይዞ የቀረበ አካል እንደሌለም የምክር ቤቱ አፈ ጉባኤ ታገሰ ጫፎም በወቅቱ ማስገንዘባቸው በምክር ቤቱ ተገኝተው ከምክር ቤቱ አባላት ለቀረቡ ጥያቄዎች ማብራሪያ የሰጡት የወቅቱ የፌዴራል ዋና አቃቢ ህግ የነበሩት ዶክተር ጌዲዮን ጢሞቴዎስ ሽብርተኛ ተብለው የተፈረጁትን ቡድኖች በገንዘብ የረዱ፣ በሚዲያ ያገዙ፣ አመራርና አባል የሆኑ በህግ ይጠየቃሉ ማለታቸው የቅርብ ጊዜ ትውስታችን ነው።
የመረጃ ምንጮቻችን እንዳሉት ውሳኔው ከጸናና በአውሮፓ ህብረት ተቀባይነት ካገኘ ትህነግና ሸኔ በቀጥታም ይሁን በተዘዋዋሪ መንገድ መዋጮ ሲከፍሉና ሲያዋጡ የነበሩ አባሎቻቸው በጎፈንድሚ እንዲሁም መሰል የገንዘብ መዋጮ መሰብሰቢያ እንዳይጠቀሙ ማድረግ ብቻ ሳይሆን በፊት ካዋጧቸው መሰል ተቋማት ዳታቤዝ ስም ዝርዝራቸው ተለቅሞ ለሚኖሩበት ሀገር ይተላለፋልም ብሏል። ከዚህ በኋላም ጉዳዩ ምን እንደሚሆን የሚታይ እንደሆነም አመላክቷል። ከኢትዮጵያ የፖለቲካ ጥያቄዎችም ሆነ አጀንዳ ጋር ግንኙነት የሌላቸውን ሰላማዊ ዜጎች ማወክ፣ ማፈን፣ መግደል፣ ማፈናቀን እንዲሁም መዝረፍ፣ ይህንኑ እንደ እድል በማህበራዊ ሚዲያ ማሰራጨት ለዚሁ ስራ በቅስቀሳና በአካል ተዋናይ የሆኑትን ድርጅቶች በገሃድ በገንዘብ በመደገፍ ላለፉት 4 ዓመታት እጅግ የተለመደና በርካቶችን ያሳዘነ ጉዳይ ሆኗል። ይህ የኢጋድ ውሳኔ ፍጻሜ ሲያገኝ ወራሪው የህወሓት ቡድን የሚጠቀምበትን ባንዲራ ሆነ ማንኛውም ድርጅቱን የሚያስታውስ መለያ አልባሳትን ጨምሮ ማለት ነው እንዲሁም ሸኔ ፊት ለፊት እያነገበ የሚወጣውን ባንዲራ በማንኛውም የመገናኛ ወይም የማህበራዊ ሚዲያን ጨምሮ መስመር በአሸባሪነት የሚያስጠይቅና በህግ የሚያስቀጣ እንደሆነም የመረጃ አቀባዮች ትንበያ ሰጥተዋል። እንደ ማጣቀሻም አልቃይዳንና መሰል ድርጅቶችን መደገፍም ሆነ ምልክቶቻቸውን መጠቀም በህግ የሚያስጠይቅ እንደሆነም ለዋቢነት ጠቅሰዋል። በዚህ የሚያፈናፍን አጣብቂኝ እንዲሁም ቅርቃር ውስጥ የገባው የትህነግ ቡድን ሁኔታው በአሜሪካ የሚገኙ የግፍ ተካፋይ ወዳጆቹን በመረጃነት የደረሰው በመሆኑ ሰሞኑን HR 6600 የሚል ህግ በአሜሪካ እንዲጸድቅለት እየተጋ ይገኛል። ይህ ህግ እንዲጸድቅለት ከዚህ ቀደምም በርካታ የሆኑ ጥረቶችን አድርጎ እንዳልተሳካለት የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ብራስልስ ማቅናታቸውና በታላቅ ተስፋ ከሚጠበቀው የቦሳንጆ ሪፖርት ጋር ተዳምሮ የተባበሩት መንግስታት ምክትል ዋና ጸሐፊ የነበሩት አሚና መሐመድ አማራ፣ አፋርና ሶማሌ ክልል መጎብኘታቸው ኒውዮርክ ላይ ባየሁት ግፍ እምባይን መቆጣጠር አልቻልኩም በማለት የሰጡትን መግለጫ እንዲሁም አምነስቲ ኢንተርናሽናል ሪፖርት አድርጎ ትህነግ በጦርነቱ ስለተፈጸሙ ወንጀሎች ቀጥተኛ ተጠያቂ ማድረጉ የተጀመረው ጉዳይ ከፍተኛ ግብአት ከመሆን ባሻገር ውሳኔውን እውን እንደሚሆን ጠቋሚ ናቸው ተብሏል። እጅጉን የምናከብራችሁ አድማጮቻችን፣ በመጨረሻም በመግቢያችን ላይ ወደ አስተዋውቅናችሁ መረጃዎች እናልፋለን። በዚህም በምዕራብ ትግራይ አካባቢዎች ማለትም በሱዳንና ኢትዮ ሱዳን ድንበር አካባቢ በዛሬው ዕለት ሌሊት 12 ሰዓት ጀምሮ በከፍተኛ ሁኔታ የውጊያ ሁኔታዎች መከሰታቸው በመከላከያ ሰራዊትና በትህነግ ኃይሎች መካከል እየተደረገ በሚገኘው ውጊያ በከፍተኛ ሁኔታ የሚገኙ ቁጥር እስካሁን በውል ያልታወቁ ወታደሮች እንዲሁም ከፍተኛ አመራሮች በሁለቱም በኩል መሰዋታቸው የሚታወቅ ነው። በዚህም በደረሰን መረጃ ከቦታው የህወሓት አንድ ከፍተኛ አመራር ተገድለዋል። በዚህም ኮሎኔል ሀዱሽ ኃይለ በከፍተኛ ሁኔታ ውጊያ ሲያደርጉ ሲመሩ እንደነበረ የሚታወቅ ነው። ከዚህ ቀደምም የህወሓት ቡድን በዳግመኛ ጦርነት ባስነሳበት እንዲሁም በመጀመሪያው ጦርነት የመከላከያ ሰራዊቱ መቀለም በተቆጣጠረበት ወቅት የትግራይ ኃይልን በከፍተኛ ሁኔታ በበረሃ ማለትም በተንቤን እንዲሁም በተለያዩ አካባቢዎች ወታደሮችን ይዘው ሲዋጉ እንዲሁም በሚዲያውን ብቅ በማለት አንዳንድ መግለጫዎችን በወቅቱ ጌታቸው ረዳ መግለጫ በሚሰጥበት ወቅት መግለጫ ሲሰጡ እንደነበረን የሚታወቅ ነው። በአሁኑ ወቅት በመከላከያ ኃይሎች እርምጃ እንደተወሰደባቸው ታውቋል። መንግስት በይፋ በኢትዮጵያ መገናኛ ማለትም በሜንስትሪም የተለያዩ መግለጫዎችን ባይሰጥም ከዚህ ጉዳይ ጋር በተያያዘ ከመንግስት ባለስልጣናት እየወጡ በሚገኙ መረጃዎች የመከላከያ ኃይሉ እንዲሁም አየር ኃይሉ በከፍተኛ ሁኔታ ትዕዛዝ ተሰጥቶት ወደ እርምጃ እንዲገባ መወሰኑና በአካባቢው የሚገኙ ንጹሐን ዜጎች ከአካባቢው ራሳቸውን እንዲያድኑ ማለትም የጦርነት ወይም ስጋት ያለበት አካባቢ በመሆኑ ለዚህም ጦርነቱ በይፋ በደንብ ከተጀመረና የመከላከያ ኃይሉ በተለይም ደግሞ አየር ኃይሉ ጥቃት ከፈጸመ ወይም መፈጸም ከጀመረ በኋላ ለሚደርሱ ጥቃቶች ተጠያቂ ሊሆን እንደማይችል ከወዲሁ ማስጠንቀቂያ እንደሰጠም ታውቋል። የኢትዮጵያ ሕዝብም ከዚህ ቀደም እንደሚታወቀው ለሀገር መከላከያ ሰራዊት ጎን በመቆም የተለያዩ ድጋፎችን እንዲያደርግ በመንግስት በኩል መግለጫ ወጥቷል። የህወሓት መግለጫን በመግቢያችን ላይ እንዳስደመጥናችሁ የትግራይ ኃይሎች እንዲሁም የትግራይ ተወላጆች በዓለም ዙሪያ የሚገኙ በዲፕሎማሲው እንዲሁም በተለያዩ ፕሮፓጋንዳዎችን በመስራት በሀገር ውስጥ የሚገኙም በተለይም በትግራይ ክልል የሚገኙም ለውትድርና በመዝመት ከመንግስት ጋር እንዲዋጉ ትዕዛዝን እንዲሁም መግለጫን አስተላልፈዋል፣ መልእክትን አስተላልፈዋል። በሁለቱም ወገን የተሰሙ መረጃዎች እነዚህ ይመስላሉ። ከደቂቃዎች በኋላ አዳዲስ ትኩስ እንዲሁም መደመጥ ባለባቸው ሰበር መረጃዎች እስክንመለስ በቸር ቆዩልን።